ሰላም እንዴት ናቸው? የዶት ሚውዚክ ስቱዲዮ ቤተሰቦች እኔ ሙዚቀኛ አምባየለ ነኝ። ዛሬ እንግዲህ የምንማማረው ስለ ሃርመኒ ኖት እና ነን ሃርመኒክ ኖት። እንግዲህ ሁለቱ ልዩነቶቹ ምንድነው የሚመስሉት? እንግዲህ ሃርመኒ ራሱ ሲባል ከሁለት በላይ የሆኑ ድምጾች አንድ ላይ ስንጫወታቸው ወይም በተናጥል ስንጫወታቸው ራሱ ሃርመኒ ይባላሉ። ከሁለት ድምጾች በላይ ስንጫወታቸው በመሃል ያላቸው የድምጽ ርቀት ምን ይመስላል? በተናጥል ስንጫወታቸውና አንድ ላይ ስንጫወታቸው ሜሎዲክ ኢንተርቫል እና ሃርሞኒክ ኢንተርቫል ይባላሉ። ለምሳሌ ዶ ሚ ቢሆን ሁለቱን አንድ ላይ ብጫወት ሃርሞኒክ ኢንተርቫል ነው የሚባለው አንድ ላይ። ከዛ ሜሎዲክ ደግሞ ሲሆን ዜማ ሲኖረው በተናጥል ስንጫወታቸው ማለት ነው። ሁለት ድምጽ ናቸው። ዶ ሚ እና ዶ ሚ አንድ ላይ ስንጫወት እነዚህ ሃርሞኒክ ኢንተርቫል እና ሜሎዲክ ኢንተርቫል ይባላል። ስለዚህ ሁለቱ ልዩነታቸው ይሄ ነው። ይሄንን ካወቅን ሌላም ኖት ምሳሌ መውሰድ እንችላለን። ለምሳሌ ዶ ፋ ብንል አሁን ዶ ፋ ይሄ ሜሎዲክ ኢንተርቫል ነው፣ ሃርሞኒ ነው። ከዛ ደግሞ ዶ ፋ አንድ ላይ ሲጫወት ሃርሞኒክ ኢንተርቫል ይባላል። ሃርሞኒ የሚለውን ስያሜ ያገኛሉ ማለት ነው። ሃርሞኒክ ኖት እና ነን ሃርሞኒክ ኖት ልዩነታቸው ምንድነው? ሃርሞኒክ ኖት ማለት ትሞርዛን ሳውንድ ናቸው፣ ኮርድ ናቸው። ዶሚሶል ይሄ ሃርሞኒክ ቶን የምንላቸው ናቸው። ሲ ሜጀር ኮርድ እንለዋለን። ስለዚህ ስያሜ የሰጠነው የምንጠራው ስም ይሄ ሃርሞኒክ ኖት የምንለው ኮርድ ነው ማለት ነው። ነን ሃርሞኒክ ኖት ደግሞ ማለት ኮርድ ውስጥ የሌለ ኖት። ለምሳሌ ነን ሃርሞኒክ ኖቶች በምን ልገልጽላችሁ መሰላችሁ? መዝሙሮችን አሁን እንሰራለን ወይ እንጫወታለን ወይም ስንዘምር ከኮርዱ ውጪ ያሉ ኖቶችን ደግሞ እንነካለን አይደለ? እነዛ ኢምብለሺንግ ኖት እንለዋለን። ልክ እንደ ስፓይስ እንደ ቅመሞች እንዲጣፍጡ የምናደርጋቸው ነገሮችን ለማሳመር የምንጠቀማቸው ነገሮች እነዛ ነን ሃርሞኒክ ኖት ይባላሉ። ለምሳሌ አሁን ሲ ሜጀር ላይ ሆኜ ስኬል ራሱ ብጫወት አሁን ሃርሞኒክ ኖቱ ምንድነው? ዶ ሚ ሶል ነው። ሲ ሜጀር አይደል? ሲ ሜጀር ኮርድ ሲ ሜጀር ስኬል ነው እየሰራ ያለው። ስለዚህ የሲ ሜጀር ስኬል ኮርድ ደግሞ ዶ ሚ ሶል ነው አይደለ? ስለዚህ አሁን በቀላሉ የዚህ ነን ሃርሞኒክ ኖቶች የሆኑትን ንገሩን ብላችሁ ቀላል ነው አይደለ? ማግኘት ይቻላል። ለምሳሌ ዶ ሚ ሶል ነው፣ ሬ ፋ ከዛስ ላ ሲ። እነዚህ አራቱ ድምጾች ነን ሃርሞኒክ ኖቶች ናቸው። ነን ሃርሞኒክ ኖቶች ማለት ኮርድ ውስጥ የሌሉ ኖቶች ማለት ነው። በእንደዚህ መገንዘብ ትችላላችሁ። ስለዚህ ሃርሞኒክ ኖት ደግሞ ማለት ኮርድ ውስጥ የሚገኙ ኖቶች ናቸው። ለምሳሌ ፋላዶን አይደል? አሁን የፋላዶን ኮርድ ብትጠቀም እዚህ ጋር ፋላዶ ውስጥ የሌሉ ኮርዶች ሲ ሜጀር ስኬል ውስጥ ማውጣት እንችላለን፣ መለየት እንችላለን ማለት ነው። ሬ ሚ ሶል እንደገና ሲ እነዚህ ምንድናቸው? ነን ሃርሞኒክ ኖቶች ናቸው። አሁን አንድ ኮርድ ነው አይደል? አሁን መልካም ለለኔ አባቴ መልካም ለለኔ አባቴ ከሲ ሜጀር ኮርድ ውስጥ ውጪ ሜሎዲ ተጫውቻለሁ ወይም ደግሞ መዝሙሩን ስናዜም ከኮርድ ውጪ ያሉ ኖቶችን እንነካለን ማለት ነው። እነዛ ምንድናቸው? ማጣፈጫ እንደ ቅመሞች ምንጫወተው ሜሎዲ ላይ አይቆዩም እነዛ ኖቶች። አሁን ነን ሃርሞኒክ ኖቶች እንደዚህኛው ኮርድ አይቆዩም፣ ነካክተናቸው ነው የምናልፋቸው። ግን ምንድነው የበለጠ ሙዚቃውን ያሳምሩልናል ማለት ነው። ሃርሞኒክ ኖት እና ነን ሃርሞኒክ ኖት ሁለቱም ይለያያሉ ማለት ነው። ስለዚህ ሃርሞኒ ስንል ኮርድ ውስጥ ያሉ ኖቶች ሲሆኑ በዚህ ኮርድ ውስጥ ደግሞ የተለያዩ ዜማዎችን ስንጫወት እንደ ማጣፈጫ እንጠቀማቸዋለን። ኮርድ ውስጥ የሉም፣ አዎ፣ ግን ዜማውን እንዴት ነው የምንጫወተው እዛ ውስጥ በአንድ ኮርድ ውስጥ? እነዚህ ፓሲንግ ኖት፣ ናይበሪንግ ቶን የሚባል አለ፣ አፓጃቱራ፣ ሰስፔንሽን፣ ሪታርዴሽን፣ ብዙ አይነት የነን ሃርሞኒክ አይነቶች አሉ። ስለዚህ እነዛ ነገሮች ትንሽ አሁን ሊከብዳችሁ ይችላል። ዋናው ግን ምንድነው መለየት ያለባችሁ ሃርሞኒክ ኖት እና ነን ሃርሞኒክ ኖት ሁለቱ ልዩነታቸው ምን ይመስላል? ስለዚህ ኮርድና ከኮርድ ውጭ የሆኑ ኖቶችን መለየት ማለት ነው። ስለዚህ ሬ ፋላ ነው አይደል? ሰከንዱ
አሁን እዚህ ጋር ኮርዱ ውስጥ አስቡት ይሄ ሬፋላ ነው አይደለ ኮርዱ እዚህ ውስጥ አሁን ሚን ተጫውቻለሁ ሶልን ዶን ተጫውቻለሁ እነዚህ አሁን ነን ሃርሞኒክ ኖቶች ናቸው ለሰከንዱ ኮርድ ማለት ነው አያችሁት ስለዚህ ሚ ሶል ዶ እነዚህ ነን ሃርሞኒክ ኖቶች ናቸው አንቾ የለብን ሄድ just augmented major 7th chord ላይ ተጠቀምኩት እዚህ ጋር አሁን ፋን እዚህ ጋር ፋይል ለማድረግ እዚህ ኖት ውስጥ አሁን ፋን ነን ሃርሞኒክ ኖት ነው ማለት ነው ግን ሚሶርሲ ብቻዋት ሚሶርሲ ኮርድ ላይ ለሰርዶን ኢሜጀር ኮርድ ነው ተጠቀምኩት አሁን ከዚህ ውጪ የሌሉ ኖቶች ፋ ለምሳሌ ዶ ፋና ዶ አሁን ነን ሃርሞኒክ ኖት ነው ልክ ኮርዱን በቀያየርን ቁጥር ነን ሃርሞኒክ የሚመጡ ኖቶችን በዛው ይለያያሉ ማለት ነው ሃርመኒ ኢንተርቫል እና ሜሎዲክ ኢንተርቫል ልዩነታቸውን ቅድም አይተናል መግቢያ ላይ ሃርሞኒክ ኢንተርቫል ማለት በአንድ ላይ ከሁለት በላይ የሆኑ ድምጾችን አንድ ላይ ስንጠቀም እነዚህ ሃርሞኒ ይባላል ብያቸዋለሁ ሃርሞኒክ ሜሎዲክ ኢንተርቫል ደግሞ ሃርሞኒ ነው ግን ሜሎዲክ ኢንተርቫል የምንለው ደግሞ ኖቶቹን ዶ ሚ ስል ዶ ሚ አሁን ይሄንን ስጠቀም በተናጠል ነው ሜሎዲክ ነው ሃርሞኒክ ኢንተርቫል ስንልና ሜሎዲክ ኢንተርቫል ሁለቱም ልዩነት ማወቅ አለብን ሃርሞኒክ ኢንተርቫል አንድ ላይ ኖቶቹን ስንይዝ ነው ሜሎዲክ ኢንተርቫል ደግሞ ራሱን ሁለት ድምጽ ወይም ደግሞ ከዛ በላይ ይሄንና ልክ ይሄንን አንድ ላይ ስንጫወት ልዩነት አላቸው ይሄኛው ሃርሞኒክ ኢንተርቫል የምንለው ነው ይሄ ደግሞ ሜሎዲክ ኢንተርቫል ነው ለዛሬ ለነበረኝ ጊዜ ይመስላል ቪዲዮ ከተመቻችሁ ሌሎች እንዲማማሩ ብታደርጉ ቪዲዮ በደንብ ቢታይ እያልኩኝ ሐሳብ አስተያየት ደግሞ ካላችሁ ጥያቄም ካላችሁ ኮሜንት ላይ ጻፉልኝ እኔም ለመመለስ እሞክራለሁ እንግዲህ ለዛሬ ይብቃኝ እግዚአብሔር ያክብርልኝ አመሰግናለሁ ቻው